መተናል ውዶችዬ። ዛሬ ደግሞ ከች ስንልላችሁ ጽናት ተከታታይ ድራማ ይዤላችሁ ከች ብያለሁ። ምንድን ነው ምን አለ ካላችሁኝ አብራችሁን ስትቆዩ ሁሉንም ትሰማላችሁ። እንግዲህ በባለፈው ክፍል ጽናት ሰኒ ከጽናት ቤት ትመጣለች። ከዛ በኋላ እንዲሁም ጽናት ማነው ሰኒዬ ልትመጣልኝ ነው ትልና ሰኒ ስትመጣ ስታያት ምናልባት እሷ ትናገራት ይሆናል ብላ እንግዲህ እየጠበቀቻት ነበር። እንዳለችውም ሰኒ ከች ትላለች ከነ ጽናትዬ ቤት። ጽናትም ክችል ላይ ቁጭ ብላ ጠበቀቻት። ከዛ ሳሎን አልገባሽም እንዴ ስትላት አይ ሳሎን እንኳን አልገባውም ዝም ብዬ ነው ወደዚህ መጣ እንኳንም አልገባሽ ብላት እንግዲህ ያው ክችል ላይ እንደተገናኙና ያው ያለውን ነገር አዲሷ ልጅ ምን እየሰራች እንደሆነ ቤቱን እንደገለባበጠችው እያጫጫሰችበት እንደሆነ ሲጃራም ጫትም እየቃመችበት እንደሆነ እንግዲህ ትነግራታለች። እሷም ተናዳ እንደዚህ እንደምታጨሰው አጭሼ ነው የምተዋት ብላ እንግዲህ ሰንዬ እየተገለገለች ወደ ሳላ ሂዳ ነው ያለቀው ማለት ነው። ዛሬ ደግሞ ምን ቀጠለ የሚለውን ይዤላችሁ ቀርብ ያለው አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለው። እንዴት ናችሁ? ደህና ናችሁ? ፒስ ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ሀገራችን ሰላም አለ ያደርግልን። ዞሮ መግቢያችን እያልኩኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናማ እንግዲህ እንዳልኳችሁ ሰንዬ እየተገለገለች ወደ ሳላ ስትሄድ ይቺ አዲሷ ልጅ እንግዲህ አለቀብኝ አብረሽ ታጨሻለሽ እንዴ ላስጥሽ እንዴ ስትላት እረ ያጭስሽ የሴት ክብር የሌላት ትልና እንግዲህ ትሰድባታለች። ከዛ በኋላ አንዳንድ እየተሰዳደቡ እያለ ጽናት ኧረ ተይ ሰንዬ ተያት፣ ይች እኮ ዝም ብላ ነው ተያት፣ በቃ እኔ ቢሆን አጸደዋለሁ። ታጸጃታለች ስትላት አይ እኔ ቢሆን አጸደዋለሁ ብላ እንግዲህ ጽናት ያው ለማጽዳት ተፍ ትላለች። መጥረጊዋ ምናምኗን አምጥታ ከዛ በኋላ እየጠረገች እያለ እንግዲህ በቃ አንቺማ ከራስሽ ላይ የምትጨፍርብሽ ነገ ጧትም እንግዲህ ጓደኞቿን ሰብስባ መጣ ትጨፍርብሽ ምናምን ብላት እንግዲህ ተቆጥታ ቁጭ ብላ እያለ ክብሮም ይመጣል። ከዛ ክብሮ ምንድን ነው ሲል ያችም ተነስታ ሄዳለች። ምንም ትለዋለች ጽናት። ከዛ ሰኒም ደግሞ አሁንም ልታግዥላት ትፈልጊያለሽ ትልና ተናግራታለች። ከዛ ምንድን ተቆጥታ ሄደች ማለት ነው። ሰኒ እንዴት ትሸፍንላታለች ጽናትን ብላ። ለማንኛውም እንደዛ እንዳለች ተቆጥታ እንደሄደች ልጅቱም እንግዲህ ትገባና ውጭ ላይ ሁና ነው የጠበቀቻቸው ማለት ነው። ከዛም እንግዲህ ኪሩቤል ደግሞ ከነ ጽናት ማነው ከነ መሩ ቤት ከነ መሩ ቤት እንግዲህ ይሄዳል። ከዛማ ከነ መሩ በፊትማ ጓደኞቹ ሶስቱም ሰብሰብ ብለው ያው ሁሉም ሚስጥሩን ስለሚያውቁ እየተወያዩ ነበረ። ሀቁን መናገር አለብህ፣ ሀቁን ተናግረህ ከመሸበት ደር እያለ እንግዲህ ቅዱስ እያለው ነበረ። ኪሩቤል ደግሞ እኔ መናገር አልችልም፣ አራተኛ ጊዜ ልሰብራት ነው ወይ እያለ እንግዲህ እየተከራከረ ነበር። ቅዱስም ናሆምም እንግዲህ ሀቁን መናገር አለብህ ብለውታልኝ። እንግዲህ ይናገራል አይናገርም አላህ አለም። ሲቀጥል ወደነ ናሆም ቤት ሂዶ ነበረ። ቁጭ ብለው ናሆምና ሁለታቸው እያወሩ እያሉ እንግዲህ መሩ ትመጣለች። አጋጣሚ መሩ በነገራችን ላይ ከነ ጽናት ቤት ነበረች። ከዛ እኔ እነግራታለሁ ብላ እንግዲህ ስትሄድ አንቺ ደግሞ ከዛች የባሰች ምን አይነቶቹ ናችሁ ምናምን ብላ እንግዲህ ሰድባታለች፣ አንጨርጭራታለች። ወይ ጽናት ምን ይስጥሽ በቃ እኔ ቤት ልሄድ ነው ብላ እንግዲህ መሩዬን ብድግ ብላ ቤቷን ስትሄድ ከቤት ማን አለ? ሁለታቸው ናሆምና ሁለታቸው አሉ።
ሁለታቸው እያወሩ ነበረ። ያው ስለዚህ ጭንቀት ነው የሚያወሩት። ከዛ መሩ ስትመጣባቸው ደንግጠው ሁለቱም ዝም አሉ። ከዛ እንዳሰብሽው አይደለም ሲል እንግዲህ ኪሩቤል ከዛ በኋላ አንተ ብሎ እንግዲህ ናሆም ያስቆመዋል። ከዛ በኋላ ዝም አለ ማለት ነው። አንተ ሳታስበው እኮ ወሬውን ዘርግፈው ነበር ምናምን። ለነገሩ የኔ ሚስት በቀላሉ የሚገባት ነገር አይደለችም ብሎ እንግዲህ ናሆም ደፈንፈን አድርጎት እልፍ አለ። ከዛም ደግሞ ሰኒ ተቆጥታ እንግዲህ ተኝታለች ከቤቷ ማለት ነው። ከዛ ክብሮም ሂዶ ቀስቅሷት እንዲሁም እየተጫወቱ ከዛ ልመለስ ነው ወደ ቤት ሲላት እንግዲህ አይ አትመለስም ማደር አለብህ እያለች እንግዲህ እየገለገለችው ትገኛለች። እንግዲህ ፍቅሩ እየገባላት ይመስለኛል። ጽናትዬም ደግሞ ቀረብኝ እኮ ኪሩቤል ልደውልለት እንዴ እያለች እንግዲህ ለመደወል ስታስብ አይ ደግሞ ስደውልለት ይጨነቃል ብላ ቁጭ ብላ እየጠበቀችው እያለ እንግዲህ ከዛች ጋር ሲጨቃጨቅ ነበር ሳላለኝ። ከዛ ግን ጭቅጭቁ በኋላ ያው አንገቷን ማንቋት ነበረ። እናንተ ሁላችሁም አትወዱኝም እያለች እንግዲህ እየተንጨረጨረች ነበር። ያም ሆነ ከእሷ ጋር ከተገጫጨ በኋላ አፍሽን ትከፍችና አንቅንም ገልሽ ይላትና ወደ አልጋ ቤቱ ይገባል። እዛ ጽናትዬም ከአልጋዋ ላይ ቁጭ ብላ እየጠበቀችው ነበር። ከዛ ሳማትና አመሸህብኝ እኮ የኔ ውድ ለምን አልተኛሽም ሲላት እኔ ከመቼ ወዲህ ነው አንተ ሳትመጣ የምተኘው እያለች እንግዲህ ከዛ የወዲ ወዳቸውን እያወሩ በቃ የሆነ በቃ ሲያባብላት ምናምን አንተ ደህና ሁንልኝ እያሉ እንግዲህ የወዲ ወዳቸውን እያወሩ ከዛ በስከ መጨረሻ ደግሞ እስኪናና ውጭ እንውጣ ብለው እንግዲህ ተያይዘው ይወጣሉ። ተያይዘው ወጣው እንግዲህ ዝም ብለው ለካ ያው ይነኩታል መንገዱን። ከዛ በስከ መጨረሻ ጽናትዬ ምን ነው ሸዋ ልናወራ መስሎኝ ከውጭ ወጣ ነው የወደ ወዳችን እንድናወራ ነው እንጂ ዝም ብለን ተዘጋግተን እንድንሄድ ነው እንዴ የወጣ ነው ውጭ ስትለው ዝም አልኩሽ አይደል የኔ ውድ ይቅርታ እኔ እኮ ስለ ስራ ጉዳይ እያሰብኩ ነው አለ ማለት ነው። ኪሩቤል ያው የሚያስበው እንግዲህ ስለ ስራ ሳይሆን ያው የሰራውን መጥፎ ነገር ነው እያሰበ ያለው ጎዳኋት እያለ ግን ደግሞ እንደዛ ምስጥ ብሎ ከማሰብ ይልቅ እንደዛ ሽርሽር ታይዘው ሲወጡ በዛውም ሽርሽራቸውን እያካሄዱ ያለውን ነገር ቀስ እያደረገ ቢነግራት እንደዚህ ተሳስቼ እንደዚህ ሁኜ ምናምን ብሎ ሀቁን ቢነግራት ብዬ ተመኘው፣ ግን አልነገራትም። ከዛም እንግዲህ እነ ክብሮም እና ሰኒ ደግሞ እንግዲህ ክብሮም መዘዋ መሼ እየተጫወቱ ከዛማ ሙዚቃ ዝፈኝልኝ ቅጣት ደረሰባት ሲጫወቱ ማለት ነው። ምንድነው እኔ ጨዋታው ስም አይገባኝም። ለማንኛውም ጨዋታ እየተጫወቱ ተጠቃች፣ አሸነፋት። ከዛ የተሸነፈችበትን ቅጣት ነበረው። ቅጣቱ ምንድን ነው? እስክስታ ውረጂ። አልወርድም ያለ ዘፈን እንዴት ነው መወርደው? እሺ ምን ይሻልሻል? በቃ እየዘፈንሽ ሲላት እኔ ሁለቱንም አልቀጣም አንድ ነው አለችው። ከዛ እሺ ከሁለቱም ምረጭና አንዱን ተባለች። ሙዚቃ ተባባሉና እንግዲህ አታሞውን እኔ እችላለሁ ብሎ እንግዲህ አታሞ እየመታላት ነበረ። ግን አታሞውን ተውየው አለችውና ዝም ብላ ዘፈነች። ዘፈኑ ግን የእሱ ግጥም ነው የሚመስለው ማለት ነው። ለማንኛውም እንደዛ እያሉ እንግዲህ አለቀ። እኔም እንግዲህ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘሁላችሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ውሎ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።